በለቀደም ሰው ባላለው የደጀን ወረዳ ምክትል ዋና አስተዳዳሪ ነኝ። እንግዲህ ዛሬ ያካሄድነው ከሃይማኖት አባቶች ጋር በተለይ ሰላም ለሁሉም ሁሉም ለሰላም በሚል ነው ውይይት ያደረግነው። ሰላምን ለማምጣት የሃይማኖት አባቶች የማይተካ ሚናና ግንባር ቀደም የሆነ ሚና ነው ያላቸው። ይሄንን ሚና ደግሞ አሁን ላይ የገጠመን ችግር በድፍረት በቁርጠኝነት ፊት ለፊት የሀገራችንን ህልውና የምናስጠብቅበት አንዱ ሰላም ስለሆነ አሁን የገጠመን የውጭ ተልእኮ ያለበትን መሆኑን ተረድተው ግንዛቤ እየፈጠሩ ባገኙት አጋጣሚ የሚያስተዳድሩትን ማህበረሰብና ምእመን እየመከሩና እየገሰጹ አጠቃላይ ስለ ሰላም ስራ መስራት እንደሚጠበቅባቸው በደንብ ተግባብተናል። አንዳንድ ነገሮችን ደግሞ በሂደት ማስተካከል የሚገቡ ነገሮች አሉ። በተለይ መንግስት ለሰላም ያለው ቁርጠኝነት እንደዚህ መንግስት አሁን ለሰላም ከዚህ የበለጠ ቁርጠኛ ነው። የቁርጠኛነቱ ማሳያ ምንድነው? በተለይ ጫካ የገቡ ወንድሞቻችንን በመደናገርም በአላማም የገቡ ይኖራሉ። ነገር ግን ይግቡ እንጂ አሁን ጥፋተኝነታቸውን ብቻም ሳይሆን ለሀገራቸው ሲሉ ለሰላም ቢመጡ መንግስት ምንም አይነት መንገላታ ሳይደርስባቸው እንደውም ዲዲአር በሚባል ፕሮግራም እያካተተ ለሰላም ግንባር ለመቅደም አስፈላጊ ነገሮችን ሁሉ እያደረገ ቁጥር አንድ ቁርጠኛ መሆኑን ነው ማረጋግጠው። ለምሳሌ እንደኛ ወረዳ ይሄን ሰላም ፈልገው የሃይማኖት አባቶች ቢያመጡልን በእነሱ በኩልም ይምጣ በእኛ በኩልም ይምጣ ሳይገሰጽ ሳይቆጣ ምንም አይነት እንከን ሳይገጥመው ተቀብለን ብንችል ወደ ቤተሰቦቹ ብንችል ከማህበረሰቡ ጋር ቀላቅለን ብንችል ደግሞ አቋቁመን የሰላምና የልማት ባለቤት እንዲሆን ማድረግ እንችላለን የሚል ሀሳብ ነው ያለኝ።